ሰላም ጤና ይስጥልኝ። ዶክተር ውበቱ አለባቸው እባላለሁ። የማህፀንና ጽንስ ስፔሻሊስት ሐኪም እንዲሁም የስነ ሆርሞንና የመካንነት ስፔሻሊስት ሐኪም ነኝ። የሚኒማል ኢንቬዚቭ ወይም ጋይኒኮሎጂክ ላፓራስኮፒ ባለሙያ ነኝ። ስለኔ የተወሰነ ለማለት ባለፉት 7 ዓመታት በማህፀንና ጽንስ የተለያዩ የኢትዮጵያ ክፍሎች አገልግያለሁ። በተለይ ባለፉት 3 ዓመታት ደግሞ በመካንነትና ስነ ሆርሞን ሕክምና ላይ የተለያዩ የኢትዮጵያ ክፍሎች የመካንነት ሕክምናን በማስጀመር የተሻለ ሕክምና አገልግሎት በመስጠት አገልግያለሁ። ከኢትዮጵያ ውጭም በሩዋንዳ ላለፉት 10 ወራት አካባቢ በመካንነት ዙሪያ ብቻ በማገልገል የተለያዩ የመካንነት ችግር ያለባቸው ጥንዶች በመርዳት ስኬታማ ውጤት ለማስመዝገብ ችያለሁ። አሁን ላይ በጎንደር ዩኒቨርሲቲ የማህፀንና ጽንስ ሕክምና ክፍል በመምህርነት እንዲሁም በሐኪምነት እያገለገልኩ እገኛለሁ። አሁን በሂል የሕክምና ማዕከል የመካንነት የስነ ሆርሞን፣ የወር አበባ መዛባት፣ ፔሬድ ማየት አለመቻል እንዲሁም የተለያየ የማህፀን እጢዎች ወይም ሌሎች ምክንያቶች የተደጋጋሚ የሆነ የማህፀን መጠረግ የነበራችሁና ፔሬድ ማየት ያልቻላችሁ፣ የወር አበባ እየተዛባ የተለያየ መድኃኒት ወስዳችሁ ለውጥ ያልመጣላችሁ፣ መውለድ አትችሉም ወይም መውለድ ለእናንተ አስቸጋሪ ነው የተባላችሁ ጥንዶች ልትኖሩ ትችላላችሁ። ለእናንተ የሚሆን ጥሩ ዜና ይዤ ነው የመጣሁት። በሂል የሕክምና ማዕከል ከዛሬ ጀምሮ ሰርቪሱን መስጠት መጀመሪያን በደስታ አብስርላችኋለሁ። አመሰግናለሁ።